ሞት ግን ምን ያህል ጨካኝ ነው ወገኖች። ወንጌል የያዙ ወንጀለኛ በዙበት ወንጌልና እውነት የያዘ ሰው ሲሞት ያማል፣ ያሳዝናል። መምህራችን ወንድማችን ዘላለም ወንድሙን ማጣት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ላለ ምዕመን አይደለም ለመላው ሕዝብ የሚያስፈልግ እውነተኛ መምህር ነበር። በእውነት ጆሮ ጭው የሚያርግ ዜና ነው። እንዲህም ብሎ ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞትቶ እንሞታለን፣ ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። እሱ እምነቱንም አጽንቶ ሕዝቡንም አጽናንቶ ወንጌልን በሰው ሕይወት ላይ ዘርቶ ወደ መንግስቱ ሄዷል። ነፍስ በሰላም ተረፈ።